ዲቃላ ክፍል 2 ከዚህ ሁሉ ታሪክ በኋላ ልጄ ባገባ ከ5 ዓመት በኋላ እኔም አያት ሆኜ እናቴ በጠና ታመመች። ስለዚህ የግድ ወደ ኢትዮጵያ መሄድ ልገደድ ሆነ። የእውነት ከምላችሁ በላይ ከራሴ ጋር ግብግብ ውስጥ ገባሁ። በአንድ በኩል የእናቴ ህመም፣ በአንድ በኩል እንዲያ ሲያደርገኝ የነበረውን ማህበረሰብ ማየት በራሱ ሌላ በሽታ ሆነብኝ። ሲጨንቀኝ ልጄንና ባለቤቱን ጠርቼ አማከርኳቸው። ልጄ ከዚህ በፊት ደጋግሞ ቢጠይቀኝም እምቢ አሻፈረኝ ብየዋለሁ። የልጄ ሚስቴም የውጭ ዜጋ ስለሆነች ኢትዮጵያን የማየት ጉጉት ስለነበራት ሁለቱም መሄድ አለብን ብለው አሳመኑኝ። እያነቀኝ ተስማማሁ። ዝግጅታችን ጀመርን። ትኬትም ተቆረጠ። እኔ፣ ልጄ፣ ሚስቱ፣ የ3 ዓመቱ የልጄ ልጅ ተነሳን ወደ ኢትዮጵያ ለመሄድ። ፕሌን ውስጥ ገባን። ከኔ ውጪ ሁሉም ደስተኞች ናቸው። እኔ ለነዚህ ረጅም ዓመታት የቋጠርኩትን ቂም መቼ በቀላል ቢፈታ ሆነ። ብቻ 40 ሺህ ሀሳብ ሳወጣና ሳወርድ ኢትዮጵያ አዲስ አበባ አየር ማረፊያ ደረስን። ልቤ መታ፣ ስሜት የተዘበራረቀብኝ። ከፕሌን መውረድ ጀመርን። አታምኑኝም። የአየር መንገዱ ማማር ሳይሆን እግሬ መሬቱን ስረግጠው እሳት ላይ ቆምኩ ያህል ተሰማኝ። ለራሴ አንድ ነገር ገባኝ። ይህን ሁሉ ዓመት በቂምና በጥላቻ የተሞላች ነፍስ ይዤ መክረሜን። ዝም እንዳልኩ የልጄ ልጅ አቅፌ ፍተሻውን ጨርሰን ወደ ውጭ ስንወጣ ታመመች የተባለችው እናቴ አበባ መስላ ትልቅ አበባ ታቅፋ ወንድሞቼና እህቴን ሌላ የማላቃቸውን ሰዎች ብቻ ግራ እየገባኝ እንዴ እማዬ ታመሚያለሁ ብለሻል ነበር አልኳት እየሳምኳት። አዎ ልጄ እኔም አንቺም ታመናል፣ አብረን መዳን ስላለብን ነው ብላ አቀፈችኝ። ደነገጥኩ። ነገሩ ገባኝ። ወንድሞቼ እና እህቴ ሊያቅፉኝ ሲመጡ እጄን ብቻ ዘርግቼ ሰላም አልኳቸው። ሌሎቹንም እንደዛ። የወንድሞቼና የእህቴ ቅስም ሲሰበር ዛሬ ገና በዓይኔ አየሁ። ምንም ሳይመስለኝ እናቴን ተከትዬ መኪና ውስጥ ገብተን ጉዞ ወደ ተወለድኩበት እና ወዳደግኩበት ሰፈር። የሚያቅለሸልሽ ስሜት ተሰማኝ። ዋጥ አደረኩት። ሀገሩ በጣም ተለውጧል። ባልመጣም ያለውን ነገር በዜናም በማህበራዊ ሚዲያም ስለምከታተል ብዙም አልተደነቅኩም። ብቻ ከሆኑ ደቂቃዎች በኋላ ቤት ደረስን። ሰርግ የሚመስል ድግስ ተደግሶ ጎረቤት ዘመድ አዝማዱ ተሰብስቦ ቡናው በትልቅ ረኮቦት ቀርቦ ቀጤማው አበባው። ደነገጥኩ። እምባነቀኝ። ዋጥኩት። ሻንጣችንን አስገብተው እኛም ተጣጥበን ተቀላቀለን። ልጄና ሚስቱ የልጄ ልጅ በደስታ ከሁሉም ጋር በፍቅር ሰላም እየተባባሉ ያወራሉ። የእኔ ፊት እንደተኮሳተረ ነው። አካባቢውን በደንብ ቃኘሁት። ቤቱ ፈርሶ ቆንጆ ዘመናዊ ቤትና አነስተኛ መናፈሻ ተሰርቶበት ቆንጆ የባለ ሀብት ቤት ሆኗል። እናቴን በውስጥ ያደነቅኳት። ትንሽ እንደቆየን እናቴ ቄስ ይዛ ፊቴ ቆመች። እኔም ቆምኩ። ጫጫታው በአንዴ ወደ ዝምታ ተለወጠ። ቄሱ ልጄ በይ አሁን ያለፈው አልፏል፣ ይቅር ለእግዚአብሔር ብለሽ ሰላም አውርጂ። ላንቺም ለነፍስሽ ከጥላቻና ከቂም ይጸዳል። ይህን የመሰለ ሀገርና ቤተሰብ እያለሽ ለምን ልጄ ቂም ቋጥረሽ በዛው ትቀሪያለሽ? በያሉኝ። የሆነ ነገር ሁሉ እንደ አዲስ ቁስሌ አመርቅዞ ድምጼ እስኪሰማ ድረስ እያለቀስኩ እሺ አልኩ። ወንድሞቼ እህቴ እግሬ ላይ ወደቁ። ከእናቴ በቀር ሁሉም ይቅር በይን እያሉ አቅፎ ሳሙኝ። እኔም ከልቤ ይቅር አልኩ። ነፍሴ ከቂም ነጻ። ነፍሴንም ነጻ አረኳት። አሁን ማውራት መሳቅ። ቄሱም ጸበል ረጭቶ ትንሽ አስተምረው መርቀው ወጡ። ይገርማል። ለካ እናቴና ልጄ ነበሩ የዚህ ሁሉ ነገር ጠንሳሽ። የገረመኝ ደግሞ በሰፈሩ ቡና መጠጫ አድርገውኝ ከነበሩ ሰዎች መሃል ሁለቱ በህይወት የሉም። ልጆቻቸው ነበሩ በእነሱ ፋንታ እግሬ ላይ ወድቀው ይቅርታ የጠየቁኝ። እውነትም ሀገሬ ብቻ ሳትሆን ሰውም ሰልጥኗል አልኩ። ምናልባት የኔ ህይወት ሰፈርተኛውን ትምህርት አስተምሮት ይሆን? ብቻ የነገሮች እንዲጥሩ መሆን እየደነቀኝ። ብቻ የዛን ቀን እውነት ደስተኛ ሆኜ አለፈ። በማግስቱ ሰብሰብ ብለን ቁጭ አለን የእናቴን ቡና ልንጠጣ። ወንድሜ እህቴ አለኝ ባንቺ ላይ ፈርጄ ፈጣሪ እጄን ሰጥቶኛል። ይሄው የማይድነው በሽታ ከያዘኝ 10 ዓመት ሞላኝ።
የእሷን ይቅርታ ሳላገኝ ጸበል አልገባም ብዬ ነበር። አሁን ልሂድ፣ ግን አንድ ነገር አደራ እባክሽን፣ ከዚህ በኋላ ፊትሽን እንዳታዞሪብን ብሎ የኔና የእናቴን ጉልበት ስሞ ሄደ። ልቤ ሲታመም ተሰማኝ። ይቅርታ ይህን ያህል ኃይል አለው? ይቅርታ ይህን ያህል ኃይል እንዳለው አሁን ገና ነው የተገነዘብኩት። ለካ ሰው ላይ ማዘን መዘዙ ብዙ ነው። እህቴ ቀጠለች። እኔም ሁለት አስወልዱኝ ሌላ ገባ አለች አንገቷን አቀርቅራ። ልጆቹን አይቻቸዋለሁ፣ የማን እንደሆኑ ግን አልጠየቅኩም። ኧረ ግድም አልሰጠኝ። ወንድሜ ቀጠለ። እኔም 3 ወልጄ ተፋትቻለሁ። ልጆቼ ከእናታቸው ጋር ናቸው። ቅድም ደውዬ አምጫቸው ብያታለሁ። ታያቸዋለሽ። ተንተባተበ። እንባንቆታል። ዝም አልኩ። እናቴ ቀጠለች። ልጄ እድሜ ላንቺ፣ ገንዘብ ሳይገውለኝ አኑረሽናል። ግን አየሽ ፍቅር የሌለበት በይቅርታ ያልጸዳ የስንት ሰው ህይወት እንደሚያበላሽ። እንባን ነቃት። ለዛ ነው ሳያመኝ አመመኝ ብዬ ከልጅሽ ጋር ተማክሬ እንድትመጪ ያደረኩት። እኔስ ባለቀ እድሜ ፈጣሪ ጋር ሲሄድ ለምን ዝም አልሽ ቢለኝ ምን እላለሁ አለች እንባዋን እየጠራረገች። ሄጄ አቅፌ ግንባሯን ጉልበቷን ስሜ አሁን በቃ ሁሉም በይቅርታ ጸድቷል። ካሁን በኋላ ማንም ሰው ስለዚህ ጉዳይ እንዳያነሳ፣ እናንተም ቤተሰቦቼ ሀገሬም ሀገሬ ነው በቃ ብዬ ነገሩን ወደ ሳቅና ጨዋታ ቀየርኩት። ደስ አለኝ። ጎረቤቶቹ መምጣት ሲጀምሩ እየተነሳው እየተቀመጥኩ ማስተናገድ፣ በቃ በነፃነት መጫወት ጀመርኩ። ከሆነ እስር ቤት የተፈታው ያህል ነፍሴ ስትረጋጋ ተሰማኝ። ትንሽ አሰብ አደረግኩና ጮክ ብዬ በሉ እንግዲህ የልጄንም ሰርግ ብቻዬን ስለበላው ይቅርታ፣ አሁን እዚሁ ሀገርህ ላይ በሀገራችን ወግ ባህል በዘመድ አዝማድና በጎረቤት ተከበህ እንደ አዲስ ትሞሸራለህ ስል እናቴ በእልልታ ቀለጠችው። ደስ አለኝ። አሁን እናንተ ዝግጅቱን ጀምሩ እሺ ቀበጥዬ ስላት እህቴን ሮጣ መታ አንገቴ ስር ቅፍ አርጋኝ ስቅስቅ ብላ ለቀሰች። እህት አለም ደስ አለኝ፣ ናፍቆኝ ነበር ይሄ ጥሪሽ። አቀፍኳት፣ ተላቀስን። እውነት እኮ ነው ስጋ ስጋ ነው የሚባለው አልኩ በልቤ። አሁን አንድ ነገር ቀረኝ። እናቴ ወንድሜን ይዤ ወደ አባቴ መቃብር አበባ ገዝቼ መንገድ ጀመርን። ከመቃብሩ አጠገብ ተንበርክኬ እንደ ትኩስ ለቅሶ ተንሰቀሰቅኩ። ይቅር ብያለሁ አባቴ፣ ይቅር በለኝ አልኩ እያለቀስኩ። ትንሽ ቆይተን አበባውን ከመቃብሩ ላይ አስቀምጬ ስነሳ ወንድሜና እናቴ አቀፉኝ። እናቴ ክብር ለሱ፣ አሁን ሁሉም በይቅርታ ጠራ፣ ከዚህ በኋላስ ብሞትም አይቆጨኝ አለች። ወደ ቤታችን ጉዞ ጀመርን። ህይወት ከባድ ናት። በቂምና በጥላቻ በበቀል ከሞላናት ደግሞ የባሰ ሸክሟ ይከብዳል። ለካ ለዚህ ሁሉ አመታት በእነዚህ በሽታዎች ታምሜ ነበር። ዛሬ ዳንኩ። በእርግጥ የሆነብኝ ነገር ከባድ ነበር። ሳይመቱኝ በቃላቸው ነበር የሰበሩኝ። ዛሬ ደግሞ በቃላቸው አዳኑኝ። አያችሁ ወገኖቼ፣ ቃል ምን ያህል ሩቅ መንገድ እንደሚወስድ። በቃ እስኪ ከኔ ተማሩ። በይቅርታ ነገሮቻችሁን አጥሩ። ፈጣሪ ይመስገን ዛሬም ክሶኛል። አበቃ። ባለታሪካችን ከፊንላንድ